ዛሬ ጅም ውስጥ ገብቼ የወንኩትን አታምኑም። የገጠመኝን ለማወቅ እስከ መጨረሻው ተከታተሉ። በጠዋት እንደተነሳሁኝ ወደ ጅም በመሄድ ቀኔን እጅ ከመስራት ነበር የጀመርኩት። ከዚህም ጂምናዚየም ላይ በጣም አስደሳች ግን ደግሞ ፈታኝ የሆነ ቆይታን እያደረኩኝ የተለያዩ አሰራሮችንም ከዛ ከሚገኙ አሰልጣኞች እየጠየቅኩኝ መስራቴንም ቀጠልኩኝ። እዛ በኋላም የእግር በመስራት በመቀጠልበት ሰዓት ላይ በደንብ አድርጎ የህመም ስሜት ይሰማኝ ነበር። ስፖርት የምወደው በሶስት ዋና ምክንያቶች ነው። የመጀመሪያው ጤና ይሰጠኛል፣ ሁለተኛው ደግሞ የተረጋጋ ውስጣዊ ሰላም እንዲኖረኝ ያደርገኛል። ጠዋት ላይ ደግሞ ስፖርታዊ እንቅስቃሴዎችን በማደርግበት ጊዜ ከሁሉም በተለየ መልኩ እኔን ውጤታማና ፕሮዳክቲቭ ሆኜ ቀኔን እንዳሳልፍም ጭምር ያደርገኛል። ከዛም ደገፍ ብዬ ሌሎችን ማሽኖች እየቀያየርኩኝ ጂም ውስጥ የሚገኙ ምርጥ የአካል ብቃት እንቅስቃሴዎችን መስራቴን ቀጠልኩኝ። ወይ ጉድ! የገጠመኝን ነገርማ በመጨረሻ ላይ ነው የማካፍላችሁ። የተለያዩ እንቅስቃሴዎችን እየሰራሁኝ ግን አንድ ያላስተዋልኩት ነገር ነበር። ይህንን ነገር ያስተዋለው አሰልጣኝ ለምን ዝም እንዳለኝ አሁንም ድረስ አልገባኝም። ማሽኖችን እየቀያየርኩኝ አንዴ የእጅ፣ አንዴ የደረት፣ አንዴ የሆድ፣ አንዴ ደግሞ የእግር እየሰራው የትንፋሽ እንቅስቃሴዎችንም ጭምር እያደረኩኝ ትሬድሜል ላይ ወጥቼ እየሮጥኩኝ አስደናቂ የጅም ጊዜን ማሳለፌንም ቀጠልኩኝ። ይህ ቪዲዮ እናንተ ጋር ሲደርስ ስፖርት ምን ያህል ጠቃሚ እንደሆነ አንዲት ወጣት ሴት በርካታ ፈተናዎችን አልፋ 3 መጽሐፎችን ከጻፈች በኋላ መጽሐፍ ላይ ማንበብ ላይ ዕውቀት ላይ ብቻ ሳይሆን ጤናዋን መጠበቅና ስፖርት ላይ ጊዜዋን መስጠት እንዳለባት እንደሚያስተምር ከልብ አምናለሁኝ። ትሬድሜል ላይ ወጥቼ ቁጥሩን እየጨመርኩኝ ፍጥነቴን ከፍ እያደረኩኝ መሮጤን ቀጠልኩኝ። ከዛም በኋላ የደረት እንቅስቃሴን እያደረኩኝ ፊት ለፊቴ እንደምትመለከቱኝ ላብ እስከሚያልበኝ ድረስ መስራቴን ቀጠልኩኝ። ያው እንደምታውቁት የምትችሉት ድረስ ብቻ ከሰራችሁ እስከዛሬ ያለውን ውጤት ታገኛላችሁ። ከምትችሉት ጨምራችሁ ከሰራችሁ ደግሞ ከዚህም የተሻለ ውጤትን ታገኛላችሁ። በሚባለው መሰረት የትከሻም፣ የሆድም፣ የደረትም የእግርም ከምችለው ከፍ አድርጌ መስራቴን ቀጠልኩኝ። ለካ የቀበጡ ዕለት ሞት አይገኝም የሚባለው እውነት ነው።